ሰላም ጤና ይስጥልኝ የዩቲዩብ ቤተሰቦች ሰብስክራይብ ደውል ምልክቷን ተጫኑ ቤተሰብ ሁኑ እንግዲህ ዛሬ መልእክቴ ማለት ነው ሴቶች never give up don't give up ቻሌንጆች ሊመጡ ይችላሉ ብዙ ነገሮችን ሞክራችሁ ላይሳካላችሁ ይችላል ብትለፉ አይሆንም ምንድነው እኔ ከዚህ በላይ ምንድነው እኔ ምን ማድረግ አለብኝ ምናምን ትላላችሁ never give up guys ቻሌንጆች ቢመጡም ለበጎ ናቸው ብዙ ፈተናዎችን አልፋችሁ ብዙ መከራዎችን አልፋችሁ የሆነ የተሻለ ነገር እግዚአብሔር ስለጻፈላችሁ ሊሆን ይችላል ስለዚህ ማለት ነው እግዚአብሔርን አታማርሩ በሁሉም ነገር ላይ እግዚአብሔርን አመስግኑ ግን አንድ ስራ ባይሳካላችሁ ሲቀር ሌላ ስራ ላይ አንድ ቢዝነስ ከፍቼ አልተሳካልኝም ምን ይሻለኛል ትዳር ሊይዝ ፈልጌ ቦይፍሬንድ እንጮኛ ይዤ አልሆነልኝም ምን ይሻላል ምናምን የሚለው ነገር ይሄ በቅጅስ ላይ ቃልሳካ ያለላችሁ ነገር ወደ ኋላ ጣሉት ከጀርባችሁ ማለት ነው እንዲሳካላችሁ አዲስ ምዕራፍ ላይ አዲስ ህይወት ላይ ፊትለፊት ፊውቸር የሚመጣባችሁ ላይ እሱ ላይ ፎከስ ያደረጋችሁ መገስገስ ነው ሴቶችዬ በተለይ ሲንግል ማማዎች ስላችሁ አባቶቻቸው ሰፖርት የማያደርጓቸው አባቶቻቸው ኃላፊነት መውሰድ ያቃታቸው ወንዶች አሉ አይደለ it's not about ሲንግል ማም ሆና አባትየውም ሰፖርት የሚያደርጋት ልጆቹን የሚያይ ምናምን አይደለም ይያልኩ ያሉት ግን አንዳንድ አባቶች ሪስፖንሲቢሊቲውን መውሰድ አቀቷቸው ሲንግል ማማ ሆና ብቻዋን የምታሳድግ ጀግና እናት ማለት ነው ብቻዋን ሁሉን ነገር አድርጋ የትምህርት ቤት ከፍላ ለልጁ የመኪና የምናምን የሚፈልገውን ጫማ ልብስ ገዝታ በቃ ጥሩ ቦታ ለማድረስ የምትጥር እናት አለች ስለሷ ማለት ነው አንድ ነገር አልሳካልሽ ቢልሽ ማለት ነው ሌላኛው ላይ ፎከስ አድርጊ የኔ ቆንጆ ወደ ሌላኛው ቦታ ላይ ምን ላይ በቃ መሄድ አለብኝ የሚለው ላይ ማለት ነው እዛኛው ላይ ማለት ነው ፊውቸሪንግሽ ላይ በቃ ይሄኛው ቢዝነስ ጀምሬ አልተሳካልኝም ብለሽ ተስፋ ቆርጠሽ ቻሌንጆች ሲበዙብሽ ተስፋ ቆርጠሽ ጓደኛዬ እዚህ ደርሳለች እኔ እዚህ ነው ምናምን ነው ያንቺ ጊዜም ይመጣል ተስፋ መቁረጥ በፍጹም አይሆንም ተስፋ መቁረጥ ቻሌንጆችን በቃ ጊቭ አፕ ማድረግ ምናምን ነው እለፊያቸው እኔ ጀግና ነኝ እኔ ከዚህ በላይ ነው ከኔ የሚጠበቀው ከዚህ በላይ ነው ላይፌ ለኔ የሚሳካው ወደፊት የሚመጣው ለኔ ህይወቴ ሌላ ነው ብለሽ ወደዛ መገስገስ ነው ስለዚህ ሴቶች don't give up never give up ቻሌንጆች ለመምጣታቸው ለበጎ ናቸው ለልጆችሽ ተምሳሌት ሁኚ ለላንቺ እናትነት ምን አይነት እናት ነች ብሎ ልጅሽ ባንቺ ኮንፊደንስ እንዲኖርሽ ስለዚህ መገስገስ ወደ ጥሩ ቦታ ላይ ማለት ነው የዛሬው መልእክቴ ነው